ሰዎች ተወዳድሪህም ኖርማል ችግር የለውም ባለባበስሽም በኖርማል አለባበስሽም መወዳደር ትችያለሽ ግን ደስታዬ በሞላልኝ ስጦታው በሆንኩለት ሰላም ቤተሰብ የናቪና የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አለ እግዚአብሔር ይመስገን። ቆይታ እንዴት ነበረ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብቻዬን መጥቻለሁ። ያው ናቪን ላገኘው ነው ከጆ ተደብቄ። ያው ጆ ቢያቅ እንግዲህ ከመፋጀት ወዳላ አንልም። ግን ያው በቀደም አይታችኋል ወደ ስራው እንደሚመለስልን እንደተመለሰ በደስታ ነግሮናል። እኛም በጣም ደስ ብሎናልና ስራው እንዴት እየሄደለት እንደሆነ ምን አይነት ሁኔታ እንደሆነ ምናምን መጠየቅ ፈልጋለሁ ማየት ፈልጋለሁና ደውዬለት የእውነት በደስታ ነው ላ መጣለው ያለኝ። ምክንያቱም በጣም ነው ደስ ያለ ምክራችን ሰምቶልን ጭንቀታችን አይቶልን ወደ ስራ ስለተመለሰልንና ላገኝ ፈልጋለሁ ስለው እሺ ብሎኛል። ያው ምንም እንትን አላለኝም አልተቃወመኝም። ስለዚህ ያው ብቻዬን እንደመጣ ግን አያውቅም። ከጆ ጋር እንደመጣ ነው የሚያውቀው። ብቻዬን ስመጣ እንግዲህ ምን እንደሚለኝ አላውቅም። ጆም አያውቅም። ተደብቄ ከጆ ስልክ ላይ ስልኩን ሰርቄበት ምናምን የደወልኩለትና መጣለው ችግር የለውም ብሎኛል። እንግዲህ እንጠብቀዋለን ቤተሰብ። የምር ግን በጣም ነው ደስ ያለኝ ናቪ ወደ በፊቱ ደስታው ሳቁ ስለተመለሰ ስራው ስለተመለሰ የበፊት ነገሩን ስላየን የምር ከሚባለው በላይ ደስ ነው ያለኝ። ምክንያቱም ሰው ብቸኛ ሆኖ ብቸኝነቱ ሲገባ የመውጣት ሙዱ በጣም ከባድ ነው። በራሴም ስላየሁትና ከዛ ሙድ ውስጥ የሚወጣ ሁላ አልመሰለኝም። በጣም ምን ለፋ ነበር ይመሰለኝ በጣም ነው። ምክንያቱም ያኔ ትቶን ሲሄድ የራሴን ጊዜ ፈልጋለሁ ሲለን ከዛ ስሜት ውስጥ የሚወጣ እንኳን አልመሰለኝም። የምሬ ነው የምላችሁና ግን አንዴ ባንዴ ምክራችን ሲሰማ ባንዴ ሲመለስልን እኔ እንጃ በጣም ከሚባለው በላይ አልጠበቅኩትም። በቃ በጣም ነው ደስ ያለኝ። እኔም ጆም በጣም ነው ደስ ያለን። ያኔም ጆም ሲጠራን በጣም ነው በቃ አሁንም ይጨቃጨቀናል እምቢ ይለናል ምናምን ያስከፋናል ብለን ነበር ያሰብነውና የምር ያልጠበቅነው ነገር ሰርፕራይዝ ነው ያደረገን። ያው በተራመኛ እናስደነግጠው ቅጣት ነው እና በቃ ስለ ስራው ስለተመለሰልን ከሚባለው በላይ ደስ ብሎናል። እናንተም ደግሞ ከኛ በላይ በጣም ደስ እንዳላችሁ እርግጠኛ ነኝ። እመጣለሁ ብሉኛል። እንግዲህ እንጠብቀዋለን ስራው ላይ ምን ላይ እንደደረሰ ምን እንዳሰበ አሁን ላይ ምን ላይ ደረጃ ላይ እንደሆነ ስሜቱን ከዛ ሙድ ውስጥ መውጣቱ ምናምን ሁሉ ነገር እናውራበታለን ቤተሰብ። ያው ቼንሲያን ግን እንደሚደነግጥ እርግጠኛ ነኝ። ድጋሚ ፕራንክል ታሪክ ነው እንደቻ እንዳይለን እንጂ እንጠብቀዋለን። አብረን ዘና እያለን ማለት ነው። ሆንክልኝ ደስታዬ በሞላልኝ ስጦታው በሆንኩለት በቅፉ በዋልኩለት የትኛው ተራራ ሸሽጎ ነበረ ባላመንኩት ቦታ ልቤ ከታሰረ እንባ ሞልቶት ዓይኔን ከልሎኝ የፊቴን አንተን መሳይ ጉብል ናፈኩት ሕይወቴን ዘመን ተመልሶ በቅፍህ በዋልኩኝ ከፍቅርህ ሁዳዴ ባንተው በገደፍኩኝ ፍቅር ቡቃያ ጭንጫ ላይ ዘርቼ ስንት ዘመን ገፎ ያንተን ቤት ያጥቼ የት ነበርክ ልበልህ በከፋው ዘመኔ እንኳንስ ገላይ ስናፍቅህ ዓይኔ ለዓይኔ ነበርክ የኔ ሳይሆን ቀረ ወይኔ ቤተሰቦች ናቪ መጥቷል። እንግዲህ እየታየኝ እየመጣ ነው። እንግዲህ ብቻዬን ሳይ መደንገጥ አይቀርም። ግን እየታየኝ ነው እየመጣ ነው። በደስታ ነው ወላ ደህና ነህ? እንዴት ነህ? አለክ? ሁሉ ሰላም አለልህ? ደህና ነሽ? ደህና ነህ? አለው እግዚአብሔር ይመስገን። ምን ነው ብቻሽን ዛሬ? ምን ገጠሎሽ? እንዴ አንስቶ ጣለኝ። እንዴት ነህ? እግዚአብሔር ይመስገን እኔ ደህና ነኝ። አንቺስ? ደህና ነኝ። ቆይታ አሪፍ ነው? ቤተሰብ ሁሉ ሰላም ጤንነታቸው ደህና ናቸው? አንተ ጋርስ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው።
ስራው ፈገግታዬን መልሳችሁት አይደለም? ይሄ ፈገግታ ነበር የናፈቅነው ማይቋረጥ እና ያው ብቻዬን መጥቼም ካሜራም ይዤም ነው የጠበቅኩ። እንዴ ካሜራ ይዘሻል እንዴ? እሺ ነገር ግን እየከበደኝ ነው። ለምን እንደሚከብድ ማለት አይ ካሜራ ይዞ ማምጣት አያስፈልግም። ምን ችግር አለው? አሁን እኮ በቃ ወደ ስራ ተመልሰልናል። እሱ ነው ያለበት ሁኔታ ደግሞ እኛም በቃ ደስታው ደግሞ ያው ካሜራችን ነው። ይሄን ደስታን ደግሞ ያው ቤተሰብ ሳይ ደስ ይላል። ደህና ነኝ እግዚአብሔር ይመስገን። ጆ ደህና ነው? ደህና ነው። ተገናኝታችኋል እንዴ? አልተገናኘንም ማለት እንዴ? ምን ነው አያውቅም ሁላ ወደ አንተ መምጣቴ እግዚአብሔር ነው። እና ከዚህ ተደብቀሽ ነው የመጣሽው? እና ታዲያ ያው በጣም ነው ደስ ያለኝ ብር ለዛ ስለሆነ ናፊንማ አሁን ብቻዬን ነው ማግኘት ያለብኝ ብዬ መጣው ላላ ጥሩ ነው። ግን እንደዚህ አይነት አመለካከት ስላለሽ ራሱ አመሰግናለሁ። የምሬን ግድራ ሰው ባንተ ምክንያት መደሰትን የመሰለ ነገር እኮ የለም አይደል? ኧረ እሱ ነው። ስለዚህ ያው እና ቆይታ እንዴት ይዘዋል? ስራው ምን ላይ ነው ያለው? ስራ ያው እንደምትመለከችው ነው። ያው የምር ግን ለምን እኔን እንትን አትለኝም? ውዝዋዜ መሰልጠን ትፈልጊያለሽ? በጣም የምር በነገር ላይ እችላለሁ እኮ ግን ያው ያለኝ ላይ አትለኝም። በእርግጠኝነት አንድ ቀንማ ይዋጣልንና ከዛ ምንድነው በምን በጭፈራ ነው? ኧረ ዝም በይ ማለት ቤተሰቦች አይታችኋታል አይደል? እንደማስንቃት አታውቅም ነው ወይስ ስለኔ ያልሰማሽ? እኔ እንደምችል እንደማልችል በመናወቅ። እሺ ለማንኛውም አንድ ቀን ቤተሰቦች እግዚአብሔር ፈቅዶ የምሬን ነው የምላችሁ ይዋጣልና መዋጣት ብቻ እንዳይመስላችሁ አስንቄ ሁለተኛ ጭፈራ እንድታላ ነው ማለት ነው። እኔ አገሬ ውስጥ ያሉትን ጭፈራዎች በሙሉ እኔ የውጭውን እችላለሁ፣ የአገር ውስጥ እችላለሁ። አይ እኔ ውጭ እንኳን አይመችም። በአገር ውስጥ ተሸንፈ እኔ በውጭ አላሸንፍም። አይቻልም። አገር በአገር ተፎካክረን ከተመቸሽ እሺ አሸናፊ ይለያል። በዚህ ትስማማያለሽ? ኧረ እስማማለሁ። ታስይዣለሽ? ነይ ይሄው ግሪሎ ታረቅን ነው ወይስ? አይ አሲዘና ቤተሰቦች ተመልክታችሁ በምንድን ነው የምናስይዘው? በፈለግሽው ቅጣቱ ምንድነው? እነሱ ኮሜንት ላይ ይጽፉልንና ምን እንደምቀጣሽ የሆነ ቀን ተፎካክረን ቤተሰብ እንዳትረሱ ቅጣቱን። ግን የሁሉ ነገር የሚሆነው ጆን ሳያቅ እንዳይሆን ጆን ነግረ ነው ምናምን ግዴታ ማወቅ አለበት። ማወቅ ምናምን ሳይሆን ጆን ቢያቅ ጥሩ ነው አይሻልም? እሺ ባይዋጥልኝም እሺና መቼ ይዋጣል? እሱን ቀን በቃ እንፈቅዳለን አልኩሽ እኮ። የሆነ ጊዜ ላይ ይመጣል። ያ ጊዜ ይመጣል። ይሄው አዳራሹ እኮ ይሁንና እዚህ ጋር የት ይሄድልሻል? እዛ አወዳዳሪዎች እጠራለሁ በለው ለሁለታችን። እንዴ ምን ችግር አለው ታዲያ? ወይ ሶስት ነው ለካ አወዳዳሪ የሚፈልገው ለካ 50 አልኩኝ። ይቅርታ ተመልካች አለ። እንደዛ ከሆነ እሺ ጆን እና 47ቱን ይኸውልሽ 47ቱን ተመልካች ሶስቱ አወዳዳሪ እናደርጋቸውና 50 ሰው እጠራለሁ። እሺ ከዛ ሶስቱ በጣም በውዝዋዜ ላቅ ያሉ ጎበዝ የሆኑ ሁለታችንን እኩል ሊመለከቱ የሚችሉ ከዛ ለቤተሰቦች ቪዲዮ እየተቀረጸላቸው በስነ ስርዓት ኖርማል እንዲደርሳቸው ማለት ነውና ተፎካክረን እንትን እንላለን። እኔ ነኝ ማሸነፍ እኔ ነኝ። ምናልባት ጭራሽ መፎከር ጀመርሽ። ኮሜንት ላይ ቤተሰብ ስለሚያዳልል አያዳሉም። እንደዚህ አትበይ። አያዳሉም። የምሬን ነው አያዳሉም። እሺ እኩል ነው የሚመለከቱት እነሱ። አይ እኔ ግን አሸንፋለሁ በእርግጠኝነት። እርግጠኛ ነሽ? እርግጠኛ ነኝ። ምን ያክል በራስሽ እንደዚህ ተማመንሽ? በጣም እርግጠኛ ስለሆነ። እሺ እስቲ ለምሳሌ ባህላዊ እኔ ብጠቅስልሽ ስማቸውን ብጠቅስልሽ የምትቻቸውን ጭፈራዎች ትነግሪኛለሽ? አሳይኝ ልትለኝ ነው? አይ ነው አሁን እንኳን ተይው። ያው አሁን ሼምም ሊይዝሽ ስለሚችል አይ ለምደው ሼም ሼም ሊይዝሽ ይችላል ብዬ ለራስሽ ፈርቼልሽ ነው። አይ ባትፈራ ነው ኖርማል ነው። እሺ ለማንኛውም ነልሽ ጉራግኛ ትችያለሽ? አዎ ትችላለሽ። እሺ ከጉራግኛ ውጪ በቃ አለ ትግርኛ ትችያለሽ? እርግጠኛ ነሽ? አማርኛስ? ትችላለሽ? ቤተሰቦች ኦሮምኛ ትችያለሽ? ትችላለሽ? እንግዲህ ያሉ የተባሉትን የከተማችንን ምርጥ የሚባሉ ጭፈራዎችን ቤተሰቦች እችላለሁ ብላለች። ችግር የለውም። እሺ ዛሬ ይሁንልሽ። ለጭፈራው ግን ሪስኩን ራስሽ ነሽ የምትወስጂው። አሰልጠነኝ ምናምን እኔ ሳላሰለጥንሽ ነው መጀመሪያ ከኔ ጋር መወዳደር ነው። ታሰለጥነኝ ችግር የለውም። እኔ በራሴ ባለኝ ተሰጡ ነው እንትን ብላ የባህል ልብስ አለሽ እንዴ? ስንት ገዛልኛለህ? አሁን ችግር ማ ኧረ እኔ አልገዛልሽም። ምናልባት እዚህ የሚያውሱ ሰዎች ከኛ ጋር የሚጨፍሩ የሚያውሱ ሰዎች ካሉ ተወዳድሪህም አይ ኖርማል ችግር የለውም። ባለባበስሽም በኖርማል አለባበስሽም መወዳደር ትችያለሽ። ግን ጎበዝ ነሽ? እርግጠኛ ነሽ? ሪስኩን ትወስጃለሽ? በቃ ጊዜ እንቆርጥለታለን። ችግር የለውም።
ለውድድሩ ማለት ነው። ችግር የለው ግን ባህላዊ ጭፈራ እንደምችል ምናምን ጆን የነገረሽ መቼም አይደል? አዎ። እንዴት ግን እንደዛ ብሎ ነገረሽ? ያው ስላንተ ብዙ ነገር አጫውቶኛል። መጀመሪያም ጊዜ አንተ ጋር ስንመጣ ካስታውስክ ስላንተ በጣም ብዙ ነገር ስላጫውተኝ ነው ሳዘነኝ የመጣሁት። እሺ። ለዛ ምን እንደምትሰራ ምን አይነት ሁኔታ ውስጥ እንዳለ ሁሉም ነገር አጫወተኝ። ለዛ ነው ያለ ማንገራገር የመጣሁት እንጂ አላቀኝ አታቀኝ። ያው ከባለፈው ቪዲዮ በኋላ እኮ እኔና ጆ ተገናኝተን ነበር። እሱም ስላንቺ ነግሮኛል። ያው አብሮ አደጉ እንደሆንሽ ማለት የሆነ በቃ መልካም ሰው እንደሆንሽ፣ አዛኝ እንደሆንሽ፣ መጥፎ ሰው እንዳልሆንሽ ነግሮኛል። ጆ ግን እንትን ነው ምን መሰለሽ ማለት መልካም ሰው እንደሆንሽ፣ አብሮ አደጉ እንደሆንሽ ምናምን ነግሮኛል። ያው ባንቺ ምንም አይነት ነገር ጥያቄ ሳበዛበት የሆነ እንደ መጠራጠር ምናምን ብሎ ነበር። ግን ያው ምንም አዲስ ነገር እንደሌለው ነግሬዋለሁ። ብቻ ግን እኔም እዚህ በአካል ብቻሽን መጥተሽ ሳይሽ አልደነገጥክም? ቁል ካልተከፈተ ምንም ማድረግ አልችልም። ግን እቺ ልጅ ከጓደኛዬ ልታፋታኝ ነው። ከዛ የምሬን ነው ማለት ጥሩ ሰው ነሽ። አመሰግናለሁ። አሪፍ ሰው ነሽ ማለት የሆነ ለሰው ያለሽ አመለካከት የሆነ ለማታውቂው ሰው ከመሬት ተነስተሽ እንደዚህ እኔን ለማግኘት መሞከርሽ፣ ብቸኝነት እንደተሰማኝ መጥተሽ እኔን ለማጽናናት በመሞከርሽ እንግዲህ ያው ከሰው ልጅ ብዙ ነገር አጠብቁ ነው የሚባለው። ከእግዚአብሔር ነው የራስ መልካምነት ያው ራስ እግዚአብሔር ቢከፍልሽ ነው የሚሻለውና በጣም ነው የምናመሰግነው። ማመሰግንሽ ለጆን በጣም ነው ማመሰግነው። በቃ ምን አይነት መልካም ሰው ይዞ እንደመጣና እንዲጠይቅኝ ስላደረገ አመሰግናለሁ። ብቻ ምናልባት ማሳባች ስለተቀበልኩ ነው። ያው በቃ ይሆናል አይደል? ከሰውም እኮ አለመውጣት አንዳንዴ ጥሩ ነውና ቤተሰቦችን በኮሜንት ምናምን ሲናገሩኝ ነበረ ያው ናቪ የምትባለውን ስማ ምናምን ከዚህ ከነበርክበት ውስጥ ውጣ ምናምን ላላችሁን ቤተሰቦች፣ ከጎኔ ለነበራችሁ ቤተሰቦች በጣም ነው ማመሰግናችሁ። የምር መልካም ቤተሰቦች ናችሁ። የኔ ቤተሰቦች በጣም ነው የምወዳችሁ። ፍቅር ናችሁ። ከዚህ በላይ ደግሞ ፍቅር እንድንሆን አበረታቱኝ። ሰብስክራይብ፣ ሼር እያደረጋችሁ አሁን እኮ ይሄኔ ብዙዎቻችሁ ሰብስክራይብ ያላደረጋችሁ ትኖራላችሁና በዚህ አጋጣሚ ደውሏን ምልክት ቀስ እያላችሁ ያው ተጫኗት። እስቲ ያልተጫናችሁ ትኖራላችሁ። የምሬ ነው። እስቲ እኩል አብረን እንንቃት ደውሏን እና የናቪ ቤተሰብ ሆናችኋል አሁን ከዚህ በኋላ እና እኔ ጋር ስትመጡ ደስታ ፈታ እያላችሁ ነው የምታሳልፉት። ቤተሰቦች ብዙ ደሳስ የሚሉ ነገሮችን ለማየት ወደ እኔ ተቀላቀሉ። ፋሚሊዎቼ እወዳችኋለሁ፣ አከብራችኋለሁ እና በጣም ነው ማመሰግንሽ። ላንቺም ብቻ ለውዝዋዜው ግን ተዘጋጅበት። ብዙ በጣም ብዙ አሰልጣኞችን ቅጠሪ። እኔ አስፈላጊ ነው። እኔ እኮ በምስክር ብቻ ራሱ ማረጋገጥ ይችላል እንዴ? ለምን እንዳልኩሽ ግን ታውቂያለሽ። ብዙ አሰልጣኞችን ቅጠሪ ያልኩበት ምክንያት ልንገርሽ። የምሬ ነው የምልሽ፣ ጌታ ነው የምሬ ነው። እኔ ይኸውልሽ ባህላዊ ጭፈራ ስለምድ ገና 7ኛ ክፍል ነው ምናምን 6ኛ ክፍል እያለሁ ነው 6ኛ ክፍል እያለሁ ልክ ከትምህርት ቤት ተለቀቅን ከተባለ ከነ ቦርሴ ነበር ውዝዋዜ ለመሰልጠን የሚሄደውና በጣም ብዙ የሚያስጠሉ ነገሮችን በጣም ብዙ ደሳስ የሚሉ ነገሮችን አሳልፌያለሁ። በቀን ከማዘሬ ጋራ ከ3-4 ጊዜ በላይ እንጣላ ነበር። ይሄንን ጭፈራህን አታቆምም ወይ አርት ስትል ገደል ገብተህ ትቀራለህ ትለኝ ነበርና እናቴ ከዛ በኋላ ነው ኖርማሊ የሀገር ባህል ጭፈራ ስጨፍር ስታይ ትልቁኝ በዛ ስልጠና ውስጥ ብዙ ቻሌንጆችን አልፌ በጣም ብዙ መልካም ነገሮችን አልፌ የሀገሬን ባህል ጭፈራ በመቻሌ ይኸውልሽ አሁን ከስራውም ቦታ አልወጣሁም፣ ግን ከስራውም ቦታ በጣም ደስ የሚል ሁኔታ ውስጥ ነው ያለው። የትም ቦታ ውስጥ ብሄድ የኢትዮጵያ ሀገር ልጅ መሆኔን የኢትዮጵያ ተወላጅ መሆኔን ማሳየት ይችላል በባህላዊ ጭፈራዬ ማለት ነውና በጣም ተኩራራ በኢትዮጵያዊነቴ እኮራለሁ። እኔም እኮራለሁ። ኢትዮጵያ ነኝ አለቀ። እኔ የሀገር ባህልን ጭፈራ ስለቻልኩ እኮ ነው ያልኩት። እንዴም ሁሉም ይችላል እኮ በነገር ላይ ፐርፌክት ባይባልም እኮ ሁሉም ሰው ይችላል። የራሱ የሆነ ነገር አለው ማለት ነው። ሶ ና ብዙ ምን ትናትፈልብህ ለመፎካከር ዝግጁ ነሽ አይደል? አብሽር፣ ችግር የለውም። በፈለከው ሰዓት በፈለከው። አንቺ ግን ተዘጋጂ እና ግን ዋናው የመጣሽበት ምክንያት ምን እንደሆነ ግን አልነገርሽኝም። ዋናው ያው ስራ ላይ ምን ላይ እንደደረስክ ማለት ያለህበት ሁኔታ ውዝዋዜው ላይ ምን ላይ እንደሆንክ
ወደ በፊቱ በስነ ስርዓት እንደተመለስክ እንዳትመለስ ወደ በፊቱ ፈገግታህ ነው። አዎ በቃ ያው ስራን ምሰራው በነገር ላይ መንፈስክ ንጹህ ሲሆን ነው አይደል የትኛውም ነገር የምታደርገው እና ምን ላይ እንደደረስክ ማወቅ ፈለኩኝና ከሚገርም ከሱ ስልክ ላይና ጭራሽ አሁን እርግጠኛ ነኝ ስልኩን ኬት አመጣሽ ለምን ብቻሽን ሄድሽ የሀገር ጥያቄ አለ እንግዲህ አማላጅ የምትሆነኝ አንተ ነህ ችግር የለውም እሱ እንኳን ችግር የለውም ምን ይነግረዋለሁ ምንም መጥፎ ነገር ምንም አይነት ሌላ ነገር እንዳያስብ ነግረዋለሁ ችግር የለውም ግን ማለት መልካም ጓደኛ ራሱ ማለት ነው መልካም ጓደኛ እንዲኖረኝ ወይም አለኝ ብዬ እንዳስብ ስላደረጋችሁኝ አንቺና ጆ በጣም ነው ማመሰግነው የምሬን ነው የምልሽ በጣም መጥፎ ነገር በተሰማኝ ሰዓት ወይም የሚደብር ነገር በተሰማኝ ሰዓት ከጎኔ ስለሆናችሁ ከድብርቴ እንደወጣ ስላደረጋችሁኝ የምር አሞኝ ማለት ነው ከፍቶኝ መጀመሪያ ከጎኔ የነበሩት ጓደኞቼ እንዳይደብረኝ ያደረጉኝ ጓደኞቼ በዛ ሰዓት በጣም በጥሩ አመለካከት የሚመለከቱኝ ጓደኞቼ በሙሉ በራቁኝ ሰዓት በደበረኝ ሰዓት ከዛ በዛ ላይ ደግሞ የሚያስጠላ ብቸኝነት በተሰማኝ ሰዓት ህመም ገጥሞኝ ነበር ምናልባት አውቀሻል የዛን ቀን ልጠይቁኝም የመጣችሁት ከህመም ስለወጣው ነበር እና ገና እንደተሻለኝ ገና በቃ ትንሽ ህመሙ እንዳገገምኩኝ ነበር የመጣችሁትና ጓደኛን አለኝ ብዬ እንዲሰማኝ ስላደረጋችሁኝ በጣም ነው ማመሰግነው እና አንዳንዴ ቤተሰቦች መልካም ጓደኛ ከፈጣሪ የሚሰጥ ነውና ጆን ማለት የምሬን ነው ምላችሁ በጣም ትልቅ ሰው ነው የምሬን ነው ምላችሁ ገና እኔና ጆን ከተተዋወቅን ይናከል ብዙ ጊዜም አልተቆጠረም እና ይናከል ጥሩ አመለካከት እንዲኖረው ያደረገው ልቡ በጣም መልካም ልብ ስላለው ነውና በዚህ አጋጣሚ ጆ ይሄንን ቪዲዮ ከተመለከትከው ከሷ ጋር መገናኘቴ ብቻ አይደለም አመሰግናለሁ ጆዬ በጣም ነው ማመሰግነው የምሬን ነው እና ጥሩ ሰው ነው ያስተዋወቀኝ ግን ተደብቃ መምጣቷ ያው ምን እንደምትል አላቅም ጆ ቅጣቱን እንኳን እሱን በጣም ነው ማመሰግነ ጆዬ በጣም ነው ወደ ማከብረ ለምን ያላደርግም የምስጋና ፕሮግራም ለማዘጋጀት ለማለጆን ነው በጣም እንትን አልኩ ገና ይኸውልሽ ልንገርሽ ከጆዬ ጋር ማለት ነው ገና ብዙ ማሳለፍ መፈልጋቸው ነገሮች አሉ ልክ እንደ ጓደኛ ማለት ነው ጧት ተደውለሽ አራኒ እንደዛ አላልኩኝም አልክኩ በጣም ጁ አልኩ አበዛው በጣም ይቅርታ አድርጊልኝ አንቺንም በጣም ነው ማመሰግንሽ አኩርፍ ያለው ቤተሰቦች ያመስግኑልኝ እንዲህ አይነት ጥሩ ልብ ያላት መልካም ልብ ያላት ጓደኛ ስላስተዋወቀኝ ጆን ራሱ አመሰግናለሁ ማለት ጆ ነግሯል ቀበጥ ሞኒና በርግጠኛ ያው ቀበጥነቷ ምናምን እንኳን በጥፊ የሚያስመጣ ቀበጥነት ነው ያላት ምናምን ብሎኛል ማለት አልገባኝም ቤተሰብ ይረጋጋጥልኝ እስከመመታት ምን ሆነሻል አታኩርፊ እንዴ ማክሮፍ ራሱ እኮ ተገቢ አይደለም ና በጥፊ ልመታኝ ነው ተቀበልኩ አይ እንደሱ ሳይሆን እኔ ስቀልድሽ ነው ለውዝዋዜው ተዘጋጂ ወገብሽን ጠበቅ ዳላያችንም ወዝበዝ ወገባችን ነጋ ዳላያችንም ወዝበዝ ይባልና እስቲ ብዙ ወገቦችሽ ይፈተሻል በጣም ብዙ ወገብ የሚፈትሽ ቤተሰብ ወገቢ 8 ቁጥር ነው አረ ገና ቤተሰቦች ሳያደንቁ ወገቢ 8 ቁጥር ነው ምናምን ማለት ጀመረ ጭራሽ ሰራራሲ ከኔ በላይ የሚያክሰዋለ ያለ ስለዚህ በጣም ኮንፊደንስ እየተሰማሽ ነው ግን እግዚአብሔርን የምር በነገር ላይ ኮንፊደንስ አለኝ አምኜበት ስለማረግ ሁሉንም ነገር ኮንፊደንስ ይግጥ እኔ ግን በጣም የሆነ ቀለል አድርጌ ምናምን ዘና ብዬ ማሸነፍሽ ነው የሚመስለኝ ይሄ ነገር ብሏል ለምን በብር አናስይዘው አይ በብር እንኳን ይቀር በቃ ቤተሰቦች እንዲያፎካክሩን እናደርጋለን ችግር የለውም ግን ስለመጣሽ በዚህ አጋጣሚ ስለመጣሽ ፈገግታዬን ስለጠየቅሽኝ በጣም ከልቤ ነው ማመሰግንሽ የምሬን ነው ማለት እና ምንድነው ዝም ብለሽ አታስቂኝ ሳይሽ ሳቅሳቅ እያለኝ ነው እና እኔ ምፈልገው እሱ እንዴ አመሰግናለሁ በጣም ነው ማከብርሽ መልካም ጊዜ መልካም ቆይታ ይሆንልሽ ቤተሰቦቼ በጣም ነው የምወዳችሁ ማከብራችሁ እዚህ ድረስ መጣ ስለጠየቀችኝ ስለ አክብራ ስለመጣች አመሰግናለሁ በጣም ቴንኪው እናንተንም ወዳችኋለሁ ቻው